አይ 100 ብር እንዲህ ምን እንገናኝ እንደ መታወቂያ በኋላ ኪስ እንደ ፎቶ በፍሬም አሽሞንሙነንህ እንዳላደግን አወዳደቅ እንዲሁን ድሮ እኮ 100 ብር እጅ ሲገባ የምትገዛውን ነገር ስትዘረዝር ይደክማል። ያሁኑን ቶ ገና ወደ አንተ ሲመጣ አየር ላይ ያልቅና ልትሸምት ባሰብከው አስቤዛ ፈንታ ቀልድ ገዝተህ ትገባለህ። ከዋና ስሟ ይልቅ ቅጥል ስሟ ተረፈን እኮ የ100 ብር 100 ብር ከ100 ብር ቅጥል ስሞች ሁሉ ግን የመጨረሻ አንጀቴን በሳቅ የበጠሰው ሰፊው ህዝብ እንዲለው 100 ብር ሰፊው ህዝብ ተብሏል አሉ። ይሸጣል እንጂ አይገዛም። መቶ ብር በዚህ ሰዓት ስላቁ ምር ሲለው ታናናሾቹን ስብሰባ ጠራሉ። 1 ብርን 5 ብርን 10 ብርን 50 ብርን ስማ እንጂ 1 ብር አቤት ጌታዬ መዘርዘር ሰለቸኝ። ያንተን ስራ እየሰራው ተሰቃየሁ። እድሜ ላንተ ቅጭል ተባልኩ። ቅጭል ሳንቲም ነህ ለማለት እኮ ሳንቲም ሆነሃል እየተባል ምን ይዘጋል? 20 ምናምን ሆነ $1 ፊት ስትንጋጋ ኧረ ጌታዬ አለ 1 ብር እርሶም እኮ $100 ፊት 20 ምናምን ነው። አለ 100 ብር ደንገጥ ብሎ 5 ብር ደግሞ በተራዋ ያዘችዋ። ያው ደንገጥ ሲል መያዝ የግምገማችን ባህሪ አይደል? ያዘችዋ። እስኪ ይሄን ድንፋታህን ቦሌ ሄድና ድገመው፣ ፒያሳ ሄድና ድገመው። እዛ እኮ ቲፕ ነህ፣ እዚህ እኮ አፍንጫው ስር ያለ ጉዱን ትቶ $1 ላይ ፍጥ ይልልኛል እንዴ? ወይዘሪት 5 ብር አነጋገርሽን አስተካኪ አለ 100 ብር። እኔ $1ን ያነሳሁት ለምሳሌ ነው። 10 ብር ነው የሚስቀው። ምን ያስገለፍጣል? አንተ ደግሞ ምን ነው የሚያስቅህ? አይ ጌታዬ ምሳሌ መሆን ሲገባ ምሳሌ ትጠቅሳለህ። ላሽሙርማ ብሎ ዘለፋውንማ ትችልበታለህ። መንደሬ ነገር ነህ። ለነገሩ ውሎ ነው አለዋስ ስነ ስርዓት 100 ብር አቶ 100 ብር ስነ ስርዓት ጌታው የሰፊውን ህዝብ ፍላጎት ለማሟላት ደፋ ቀና ባልኩ መንደሬ የሚል ስም ሊወጣልኝ አይገባም። ስቀደድ ስሰፋ ስለጠፍ የምውለው ለማብዬ የ1 ብርና 5 ብርን ግዴታ ለመወጣት አይደለም። ከዛ ወደ 50 ብር እያሳየ 3 እና 4 እየሆንኩ የዚህን መሃል ሰፋሪ የዚህን ገልቱ ድንበር ለማስጠበቅ በመሞከሬ አይገባኝም መንደሬ የሚል ስም 50 ብር ከእንቅልፉ እየተነሳ ማን ነው ገልቱ? ማንን ነው መሃል ሰፋሪ አልከው? 10 ብር መለሰ። አንተን አይደለም አመለካከትህን ነው። እዛው አላ 50 ብር እዛው እኔ አልደረስኩባችሁ፣ አትንኩኝ። እዛው እርስ በርሳችሁ ተደፋፈኑ፣ ተዘራዘሩ። 10 ብር ጣልቃ ገባ። አልጨረስኩም፣ ሀሳቤን አልጨረስኩም። መልኬ ሳይጠፋችሁ በፊት እንተጋገዝ፣ እንረዳዳ። ሰርቶ ለፕላስተር ሆኗል እኔ ጉዳይ።
ቢያንስ 1 ብርና 5 ብር ተጋግዛችሁ የቁስሌን ወጪ ሸፍኑ። በኔ ስም መነገድ ይብቃ። አካሄድ 100 ብር ገባ። ይሄ ስብሰባ እንጂ ለቅሶ ቤት አይደለም። የብርነት ክብራችንን ጠብቀን እንወያይ እንጂ የሰዎች ስብሰባ አስመሰላችሁት። 100 ብር አሁን ገና ከአቅሟ በላይ ተናገረች። አሁን ገና ከአቅሟ በላይ ተናገረች። የሰዎች ስብሰባ አስመሰላችሁት አለች እኮ። አብሬ ነው የክፍለ ከተማው ጥበቃ። ለማ እኮ አረፈ ይሉታል። ምን ቢል ጥሩ ነው? እንዴት ሳይገመገም የብራችን ወሬ በነነሐስ በነመዳብ ቋንቋ ሆነዋል። አንዱ የኛ በጤፍ ሆነው አንድ ሽማግሌ በልመና ልቡን ጥበት ሲያደርጉት 1 ብር መሽረት አደረገና እየሰጠ ደግሞ ጠጣበት አሉ። ሽማግሌውስ የለ ቤት ሰራበታል። ብራችን እንዲሆናለች በኋላ ስሟ ቤት ማለት አቆማለች። ዋጋዋ ያለው ቅጥል ስሟ ላይ ነው። በአንድ ገበያ ውስጥ በተመሳሳይ ብር የምትገዛው ነገር የተለያየ ሆኗል። መቁጠር ብቻውን ምን ያደርጋል? ሲገባና ሲወጣ መቆጣጠር ነው እንጂ ምን ዋጋ አለው? የሸቀጦቹን ዋጋ ላያቸው ላይ መጻፍ ብቻውን ምን ሊረባ? የብሩንም ዋጋ መዘርዘር ነው እንጂ። 1 ቦርሳ ለመግዛት 2 ቦርሳ ገንዘብ ካስፈለገ ምኑን ተገበያየው? ይኸው የአዲስ አበባ ወግ መቼም ማለቂያ የለውም አይደለ? አንዱ እኮ ነው ከሰፈሩ ትንሽ ልፍ ብሎ 1-2 ቢራ ለማለት የማያውቀው ቤት ውስጥ ተሰይሟልና 1-2 ቢራ ላፍ ካደረገ በኋላ ከጎኑ ያለውን ሰውዬ ሲመለከተው አጓጉል ነው የሚከፍለው። ደንገጥ ይልና አስተናጋጁን በጥቅሻ ጠርቶ 2 ቢራ ስንት ነው? 110 ብር። 2 ቢራ ነው ያለው። 110 ነው። 2 ባዶ ጠርሙሶች ታመጣልኛለህ? እንደምንም ብለህ አምጣ። የሆነች አስማት ነገር ላሳየህ ነው። ይዞለት ሲመጣ ና ተከተለኝ ብሎ ይዞት ወጣና ጎኑ ካለ ሱቅ በ22 ብር 2 ቢራ ገዝቶ ይኸውላችሁ ወንድም እዛው ቀዝቀዝ አድርግና ለለመድከው ሽጣት። ከብራችን ጋር መናናቅ ከዚህ በላይ አለ? በ5 ብር መንገድ የመኪና መንገድ ሄዶ በሳንቲም የለቀመውን ወተት ማት ፒያሳ ላይ ደረስኩ ብሎ 20 ምናምን ብር ይለጥፍበታል። ወይ አላለብሽ ወይ አላጥሽው በዓይንሽ ብቻ በጠበጥሽው ይላል። ወተቱ ፊትም ውሃው ፊትም ስጋው ፊትም ቆስጣው ፊትም 100 ብርህን ለማውጣት ካፈርክ ነገር አለ ማለት ነው። ነገር አለ። 1 ኪሎ ብርቱካን ስትል ለቁርጥ ነው ለክትፎ የሚል ተረብ ከተወረወረብህ ነገር አለ ማለት ነው። የስጋ ቢላዋ የስጋ ብር መቁረጥ የለበትም። እንዴት ሽንኩርት ሲገዛም ሲከተፍም ያስለቅሳል።